እንደ ሞት የሚረሳ ምን አለ? እንደ ቀላል አለ እንዳጋፊ ምን ጠኔ እንዴ ይወድሜ ላንተ ጠኔ ረሳውት አይደል እንዴ? ቅድም እንዲህ ነበርኩ እንዳጋፊ እንዴ ስንት ሙዚቃ ሳጅባል ነበር እንዴ? እኔ እንኳን እሱን አልነበረም ያልኩት። ሰውየው ገርሞኝ ነው። ምኑ ነው የሚገርመው? የኔ የስንቱን ቀብር ለማስፈጸም ስንት ጥሩምባ ነፍቶ ነበር። ዛሬ ግን የሱን ጥሩምባ ሌላ ሰው ይነፋለታል። እንደው አጋፊ አንድ ቀን እንደሚሞትና እሱ መንፋት ሳይችል ቀርቶ የሱን ጥሩምባ ሌላ ሰው እንደሚነፋ ለሱም እንደሚነፋለት አስቦም ያቅ ይመስልሃል? ለምን አያስብም እንዴ? እሱ ለሌሎች እንደነፋ ሁሉ የሱም ተራ ሲደርስ ሌሎች ጥሩምባውን ይነፉለታል። ልክኛ አንዱን እንደሸኘን ቀጥሎ እኛ እንደምንሸኝ እንደምናስበው ማለት ነው። ይሄ ለመጻፍ ነው። እሱም እንዲህ አይጽፍ ይሆናል እንጂ ማሰቡ የት ይቀራል? ሞት ጨካኝ ነው። ሞት ጨካኝ ነው። እውነት ነው አጋፊ፣ እውነት ነው። አንዳንዴ ይረሳል፣ ሞትም ቢሆን ይረሳል እኮ። አንድ ሰው ቤቴ መጣና እገሌ የተባለው በጠና ታሟል፣ እስከ እኩለ ሌሊት ላይቆይ ይችላልና ተዘገጃጅ ብሎኝ ሄደ። እኔም ታዲያ መዘገጃጀት ጀመርኩ። ያ እኩለ ሌሊት ላይ ይሞታል የተባለው ሰውዬ መጣና ማታ ቤቴ የመጣው ሰውዬ መሞቱን ነገረኝ እና ለድርተኛው እንድለፍፍ አዞኝ ሄደ። እስቲ አሁን እንደ ሞት ቧልተኛል። እውነትም ቧልተኛ። እግረ ቀጭኑ ይሞታል ሲባል እግረ ደንዳናው ቀድሞ ሞተ እንደሚባለው እኮ ነው። አጋፊ ምንድነው ብቻ የሚያስቅ? አንድ ታሪክ ትዝ ብሎኝ ነው። ንገረኝና አብረን እንሳቃ። አንድ ጠቢብ ንጉሥ ነበረ። እሺ። እና ጠቢበኛ ከመሆኑ የተነሳ ንፋስን፣ ዝናብን፣ ፀሐይን ሁሉ እንደ ልቡ ማዘዝ ይችል ነበር። ምን እያለ? ዝናብን እዚህ ዝነብ፣ እዛ አትዝነብ፣ ንፋስን በዚህ ሂድ፣ በዛ ተመለስ፣ ፀሐይን እዚህ ቁሚ፣ በዛ ውጪ እንደ ልቡ ያዝ ነበር። እንዴ እንደ እግዚአብሔር ጥበቡን እኮ የሰጠው እግዚአብሔር ምን ልስጥህ ብሎ ሲጠይቀው እባክህን ጥበብ ስጠኝ አለው። ጥበብ ሰጠው። እሺ። እና ይሄ ጠቢብ ንጉሥ አንድ ጊዜ ትልቅ ድግስ ይደግስና የሀገር ነገሥታትን ሁሉ ሰብስቦ ግብዣ ያደርጋል። እሺ። በኋላ መልአከ ሞት በዛ በኩል ሲያልፍ ግርግሩን ሁካታውን ያያል። ቆይ ምን አስቸኮለኝ ጊዜ አለኝ ይልና ጎራ እዛ ድግስ ላይ ሆኖ ከንጉሱ ባለሟል ጋር ድንገት አይን ላይ ተገጣጠሙ። ባለሟል ምን ማለት ነው አጋፊ? አብሮት የሚውል ማለት ነው ከንጉሱ ጋር? የንጉሱ አሽከር ወይም አገልጋይ ማለት ነው። እንዴ ተፍ የሚል ጉዳይ ገዳይ ማለት ነው ባለው እና በኋላ ደነገጠ። አሽከሩ ያገልጋዩ ደነገጠ። ሮጦ ሄዶ ንጉሥ ሆይ ይሄ መልአከ ሞት በክፉ አይኑ አይቶኛልና እንደው በጥበቡ አንድ ነገር በሉኝ፣ አንድ መላ ዘይዱልኝ፣ አርቁኝ፣ ከዚህ እንደው ወደ ህንድ ላኩኝ ብሎ ይለምናል። ንጉሡ ንፋስን ጠርቶ በል ይሄም ባለሟሌን ወደ ህንድ ይዘው ሂድ ብሎ ያዘዋል። ንፋሱም ወዲያውኑ ለቀም አድርጎ አገልጋዩ ወደ ህንድ። በኋላ ንጉሡ መልአከ ሞትን ጠራውና ለምንድነው ባለሟሌን ለምንድነው በክፉ አይነህ ያየኸው አለው። እዚህ ሳየው ገርሞኝ እኮ ነው፣ ማታ ከህንድ ልወስደው ቀጠሮ ነበረኝ አይለው። ባለሟሉ ቀድሞ ወደ ህንድ ሄደና የነበረበትን ቦታ ነው። አጋቢ ለምን ሳቅ? ስትስቅ ነው። ስትስቅ እኮ ብቻዬን እንዳልስቅ አይደለም። ስትስቅ ሳቀ አሳቀኝና አሳቀኝ እንጂ ምንም አልገባህም። በጣም ቆንጆ ሆኖ የሆነ ነገር ምንድን ነው የሚባለው እያልከው እኮ ነው ጥንቅሽ። ቆንጆ ነው ምን ይባላል ሌላ? አይደል አጋፊ። አሁን ውብ አሁን በጣም ውብ ሆኖ የሆነ ነገር ምንድን ነው የሚባለው? የምትናገረው ለራስህ አይሰማህም እንደ እያልከው እኮ ነው። ውብ ሆኖ
የሆነ ነገር ያልከው እንደዛ ነው። ውብ ነው የሚባለው ቆንጆ አለቀ። አጋፊ ሞናሊዛ የተብሎ የተዘፈነላትን ሴትዮ አየኋት፣ አገኘኋት። ራሷን አገኘኋት። የት? እዚህ ግቢ አይደለ? እዚህ ነው እንጂ እዚህ ማለት የት ነው እንዴ? ወደ አይገርምም? ምኑ? ይህን የመሰለው ውበት አፈር ሲበለው አይገርምም? አጋፊ ጥንቅሽ መቼ ነው የሚገባ? አንተ መቼ ነው የምትረዳው? ይኸው ስንሰራ አብረን ስንት ጊዜ ሆነን አይደለም? ገና አልተገለጠልህም። አፈር ነህና ወደ አፈር ትመለሳለህ አይደል እንደሚለው ቃሉ። እሱስ ልክ ነህ አጋፊ። ውበቷ ገርሞኝ እኮ። ለነገሩ ማን ከሞት ይቀራል አጋፊ? ጎበዝ፣ አየህ ገባህ ማለት ነው። በጣም ይገርማል። ምኑ? ይህን የመሰለ ውበት መመልከት አለመቻል ነው። ይኸውልህ ለእኔ ውበት እንደ ቆንጆ ቅዠት ነው። ውበቱም ያረጃል፣ ቅዠቱም እንቅልፉ ሲያልፍ ይረሳል። የሆነስ ሆነና በዚህ ሁኔታ ሆነሽ ውበትሽ ቢደነቅ ምን ይሰራልሻል? ለማንኛውም መስታወት ፈልጋለሁ። ብዙ ጊዜ ራሴ ላይ ነው የማጠፋው። ጎበዝ፣ የጠቢብ አይኑ ራሱ ላይ ነው ይባላል። ጥሩ አድርገሻል። ዓላማዬ ቆንጆ መሆን ነበረ። ለውበቴ ስጋደል የኖርኩት። የትግል ሜዳሽ መስተዋት ነዋ በለው። ግን እኮ ከዚህ የተሻለ ፍንትው አድርጎ የሚያሳይ ጥሩ መስተዋት አለ እኮ። ይህ ነው የሚሸጠው? ስንት ነው? ሁሉ ነገር እኮ በገንዘብ አይገዛም። ይሄ ውስጣዊ ማንነትን፣ ይሄ ድብቅ ውበትን ፍንትው አድርጎ የሚያሳይ መስተዋት ጓደኛ ይባላል። አለሽ? እሱ አለኝ፣ ያውም ብዙ። አጋፊ ቃጀልን አትመስልም? አዲስ የገባች ሰራተኛ ነች። ቃጀል አይደለችም አጋፊ። የህንድ አክተር ናት። የህንድ አክተር አትመስልም ወይ ነው የምልህ እኮ። አየህ፣ እሱ ከአንተ ይሻላል። ውበትን ማድነቅ ይችልበታል። ሂውማን ሄሩ ከህንድ ነው። ቨርጂን ነው። ህይወትን መቀጠል ካልተቻለ መኖር ግዴታ ነው። መኖር ግዴታችን ሁላችን። አንዴ መተናል። የመጣንበትን ሳንጨርስ በራስ ፈቃድ በራስ ቀን መሄድ ማለት እፍርታምነት። የሚያስከፋን ጠፍቶ ተስፋ የሚያስቆርጠን ነገር አተን አይደለም እኮ የምንኖረው። መኖር ግዴታችን ስለሆነ ነው። አለበለዚያማ እፍርታምነት ነው። እፍርታምነት? አዎ እፍርታምነት ነው። ኑር እኔም እኖራለሁ ብሎ ጨዋታ ውስጥ ከገቡ በኋላ ጨዋታው ሲከብድ ወይ በግብ ሲመሩ በክፉ በደግው ያልተለየውን ሰው ሁሉ ደጋፊ የራሱ ጉዳይ ነው ብሎ ከጨዋታ መውጣት እፍርታምነት ነው። ህይወት ጨዋታ አይደለማ። አዎ ህይወት ጨዋታ አይደለም። ህይወት ሲፈልጉ የሚያቋርጡት ሲያሻ የሚቀጥሉት ጨዋታ አይደለም። ከፈጣሪ ጋር ከሰውም ጋር የሚገቡት ግዴታ አለበት። ራስን ማሰናበት ቀላል ቢመስልም በውስጡ ያለው ጭካኔና ፍርሃት ግን ሰብአዊ አይደለም። በእናት ጨክኑ፣ በእህት ወንድም ጨክኑ፣ በወዳጅ ዘመድ ጨክኑ፣ ከሁሉ በላይ በራስ በክቡር ሰውነት ላይ ጨክኖ ራስን ማጥፋት የፈሪ ድርጊት። ምንድን ነው የነካችሁ? ማንንኛ? ዘመነኞችሽ፣ እኩዮችሽ። ቶሎ መደሰት፣ ቶሎ ማዘን፣ ቶሎ መፈንጠስ፣ ቶሎ መተከል፣ ወዲያው ስኬት፣ ወዲያው ደስታ፣ ወዲያው ተስፋ መቁረጥ፣ እኔ ብቻ ነኝ ያለሁት ማለት። የሞተ ተጎዳ ብሎ ነገር የለም። ሁላችንም ነን የምንጎዳው፣ ሁላችንም ነን የምንጎዳው። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ሲባል አልሰማህም እንዴ? ለምንድን ነው ጤነኛውን ቆብ ቀዶ ደግሞ እንደገና የሚሰፋው? ይኸውልህ መነኩሴው ጸሎቱን አድርሶ ዝም ብሎ ሲቀመጥ አእምሮ ስራ ይፈታል። አእምሮ ስራ ሲፈታ ደግሞ የማይሆን ነገር አልባል እንቶ ፈንቶ ነገር ያስባል። አጋፊ እውነትህን እኮ ሰው ስራ ከፈታ የማያስበው ነገር የለም። እኔ አሁን ሰው ስራ ጠፋ ዛሬ ጭንቅላቴ ያላመጣው ያላወጣው ያላወረደው ሀሳብ የለም። ምን ባደርግ ይሻለኛል አጋፊ? አንተም ተንጎዳጎዳ፣ ስራ፣ ቆብህን ቀደህ ስፋ። ሁሉም እኮ የራሱ ቆብ አለ። መንቀሳቀስ ምናምን እኮ ጥሩ ሀሳብ ነበር እኮ። እንትን ተፍ ማለት ቆብ ቀዶ መስፋት ምናምን እኮ ጥሩ ነበር። ግን
በምን አቅሜ አጋፍዬ በምን አቅሜ ነው በባዶ ጉዳይ ከብድም አቤት ከመቼው ጨዋታውን ከዚህ አውርደህ እዚህ ከተትከው አጋፍዬ ስሞት ደሞዝ እንደው ደሞዝ ቆጠር አድርጊ እደ 1 2 3 ብዬ በሙሉ ደምሬ ነው የምከፍለው አጋፍዬ ስሞት እርቦኝ እኮ ነው እርቦኝ ነው ረሃብ አጥቆልሎ ሊደፋኝ ብሞትብ ጦሱ ላንተ ነው ብቻህን ነው የምትቆረው አጋፍዬ እንደው ስሞት እርቦኝ እኮ ነው አጋፍዬ ስሞት የዛሬ ብቻ ቅበል የዛሬ ብቻ በቃ እሺ በቃ እዚህ ሰፈር ምን ጥሩምባ ነው የምሰማው? ኧረ ምንም አልሰማም። ጥሩምባ አልሰማም። ኧረ ሰምቻለሁ። ሰምተሃል አጋፊ። ወዲህ ነው አጋፊ። ወዴት? እዚህ ነው እዚህ ቤት ውስጥ አይደለም። እዚህ ሆዴ ውስጥ ነው ጥሩምባው። ሆዴ ነው የጮኸው። ረሃብ እርቦኛል። ቅድም አፌ ምንም አላረኩም አልኩህ እኮ አጋፊ። ረሃቡ ነው አጋፊ። ረበሸህ? ልቀንሰው የሆነ ነገር ቀምሼ ልምጣ እኔ ጮርናቄ ላምጣልህ እንዴ? አይ አድርሻለሁ። ይልቅ አንተ ቶሎ ተመለስ። መጣሁ ወሽ ብድሩ አልሰማልክ እኮ እኔም ተው ይሄ ነገር በዛ አልኩ እኮ። ታዲያ ብድሩ አይደለም አጋፊ ብድር አይደለም እንዴ ኑሮ ውድነቱ እንዴ በዚያ የት ሊደርስ ነው እንዴ? ነገኛ ምን በልተን ልናድር ነው? ክባብ ገባሁልህ። ትናንትና የበላሁት ዋጋውን አውቀዋለሁ ብዬ ጮርናቄና ሻይ ማዘዝ እንዴ ከዛ በኋላ ጮርናቄውን ከፈል አድርጌ ሻይ ውስጥ ነክርልሃለሁ 3 ብር ጨምሯል አለችኝ። ከአንድ ጮርናቄ ላይ ከትናንትና ዛሬ 3 ብር ጨምሯል። እንዴ ደግሞ እንዳይለኛ እኮ ለአንተ ፓስቲን አምጣ ወይ ምናምን ማለቴ እሺ ብለኝ ቢሆንስ አይችልም እኮ 2 ጮርናቄ 1 ሻይ 50 ብር አመድ። እንዴ ምን ሊኮን ነው አጋፊ? እንኳንም በልተኸው ሆነ ይሄኔ ጠጥተህበት ቢሆን እንደዚህ አትለፈልፍም ነበር። እንዴ አይደለም አጋፊ በዚያ ያብኛ የት ልንደርስ ነው እንዴ? እኔ እኮ መበደር ስሙ ነው የቀረልኝ እኮ ጥንቅሹ ይበደራል የቀረልኝ። አሁን 50 ብር ሰጠኝ። 50 ብር ዋጋ የለውም አጋፊ ዋጋ የለውም። ምንም ማልክ ምን ትከፍላታለህ? አዎ ስለ ጮክ ስላማረርክ አይደለም ትከፍላታለህ። አንዳንድ ሴቶች እናንተ ወንዶች ምን አለባችሁ አታረግዙ፣ አታመጡ፣ አትቀደዱ ይላሉ። ፈጣሪ ለወንድ ልጅ የሰጠውን ጥበብ ያቃልላሉ። ፈጣሪ ግን በፍጹም አይሳሳትም። መውለድ ማማጥን ለሴቷ ልጅ እንደሰጠው ለወንዱ ደግሞ የማመንን ጥበብ ሰጥቶታል። እናቴ ግን ውሸታም ናት። አባቴን በኔ ዕድሜ ልክ ዋሽተዋለች። ልጅ አንቺ የማይገባሽ ነገር አለ። እኛ እናትነት እውነት፣ አባትነት እምነት ነው የምንለው ነገር አለ። አንቺ አይገባሽም። ፈጣሪ ብዙ ጥበቦች አሉት። ይሄኛው ጥበቡ ግን ጥልቅ ነው።